እምነትና እውቀት ወይም ደግሞ ፊሎሶፊ ይጣላሉ ብሎ ያስባሉ ወይስ እምነትን በምክንያት መከላከል ይቻላል? ዛሬ ክርስትናን ለአስተዋዮችና ለነገስታት ያስረዳው ስለ እውነትም አንገቱን ለሰይፍ የሰጠውን ዮስጢኖስ እናያለን። ቅዱስ ዮስጢኖስ ማን ነው? ዮስጢኖስ የተወለደው ፍልስፍና በናኘበት የግሪክ ሮም ባህል ውስጥ ነው። እውነተኛውን እውነት ፍለጋ ሁሉንም የፍልስፍና አይነቶች እንደ ስቶይዝም እና ፕላቶኒዝም አጥንቶ ነበር። አንድ ቀን ባህር ዳርቻ ላይ ከአንድ አረጋዊ ክርስቲያን ጋር ባደረገው ውይይት ክርስትና ከፍልስፍና ሁሉ በላይ የሆነች እውነተኛዋ ጥበብ መሆኗን አምኖ ተቀበለ። በወቅቱ ክርስቲያኖች ላይ የነበሩትን የሐሰት ወሬዎች፣ ሰው ይበላሉ ይባሉ የነበሩትን ለሮም ነገስታት ደብዳቤ በመጻፍ በምክንያት አስተባብሏል። ሁለተኛው ክፍለ ዘመን የነበረው የጥንቷ የአምልኮ ስርዓት ምን እንደሚመስል በዝርዝር መዝግቦ ያቆየውም ሰው ነበር። ለክርስቶስ ብዬ ቢገደል ደስ ይለኛል በማለቱ 165 ዓመተ ምህረት አንገቱ ተቀልቶ ሰማዕት ሆኗል። ለዚህም ነው ማርተር ወይም ሰማዕት የሚል ስያሜ የተሰጠው። ቅዱስ ዮስጢኖስ ያስተማረው ትልቅ ነገር አለ። እምነታችን በጭፍን የምንከተለው ሳይሆን ምክንያታዊና እውነተኛ ጥበብ መሆኑን ነው። ዛሬም ቢሆን እምነታችንን በእውቀትና በምክንያት መከላከል እንድንችል ታሪካችንንና የአባቶቻችንን የቀደመች መንገድ ማወቅ ይገባናል። እምነት ማለት ለሰዎች በፍቅር የምንገልጠው እውነት መሆኑን አንዘንጋ። ሰላም ለሁላችሁ ይሁን።